ቀለበት ያጠለቅኩልሽ ምስክር ፈልጌ አይደለም ጎጆ እንውጣ ያልኩሽ። ቢሆንም የምንካፈለውን ንብረት ህግ ማወቅ አለበት። የትኛውን ንብረት ነው የምትፈልጊው? የሚገባኝን። ይሄ መኪናችን ቁልፍ ነው። መኪናችን ውስጥ የቤታችን ቁልፍ አለ። ቤት ውስጥ ያለውን ሁሉንም ውሰጂው። ግን ይህን እንዳትረሺው። እኔ ሁሉ ነገሬን ባጣ ነገ እንዴት እንደማመጣው አውቀዋለሁ። የኖርኩበት መንገድ ነው። አንቺ ሁሉንም ብትወስጂ ግን ማቆየት ይከብድሻል። ማግኘት እንደ ማቆየት ቀላል አይደለም። ማቆየት የሰበሰብሽውን ነው፣ ማግኘት ግን ድንገት ነው። ቻው። ለማንኛውም የሚቸግር ነገር ካለ ጠይቀኝ። ምናልባት እኔ ላይ ቸግረኝ ይችላል። ብዙ የመከራ ሌሊቶችን አልፌያለሁ። ሁሌም ግን እነሱ የቸገራቸው መጠለያ ሳይኖራቸው እየጸለዩ ያበረቱኝ አባቶች አሉኝ። የሚገኙትም ጎንደር ምስራቅ በለሳ ወረዳ ውስጥ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ውስጥ ነው። ይሄ የገዳሙ አባቶች ስልክ ቁጥር ነው። የቸገረሽን የወደቅሽበት እንደውለሽ ንገሪያቸው፣ በጸሎት ያግዙሻል። ደግሞ እንደኔ ማገዝ ከፈለግሽ ይሄ የገዳሙ አካውንት ነው። የእናቶችን በዓት ሰርተው ጨርሰው የአባቶች